ሰላም ጤና ይስጥልን። በመላው ዓለም የምትገኙ ኢትዮጵያን የዕለቱን ትኩስና ሰበር መረጃዎች ይዘን ቀርበናልም። በቀን $1 ቢሊዮን አሜሪካ በኢራን ምድር ላይ የጀመረችው ጦርነት ዓለምን እያናወጠ ነው። ትራምፕ የኢራንን መሰረተ ልማቶች ማውደም ገና አልጀመርንም ሲሉ ዝተዋልም። መካከለኛው ምስራቅ እየነደደች ነው። የነዳጅ ዋጋ ሰማይ ነክቷል። የሁቲ አማጽያን ዳግም ወደ እስራኤል በሚሳኤል መተኮስ ጀምሯልም። ይህ ጦርነት የአፍሪካ ቀንድና የኢትዮጵያን ሰላም እንዴትስ ይነካል? ዝርዝሩን ይዘንላችሁ ቀርበናልም። በቅድሚያም ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። የአሜሪካ ኪሳራና የትራምፕ ማስጠንቀቂያም። እስከ ዛሬ አርብ መጋቢት 25 ቀን 2018 ዓመተ ምህረት ድረስ 34 ቀናትን ባስቆጠረው የኢራን ጦርነት አሜሪካ ከ38 ቢሊዮን ዶላር በላይ ወጪ ማድረጓ ተሰምቷልም። ይህም በቀን አማካይ ከ1 ቢሊዮን ዶላር በላይ ወጪ እየተደረገ መሆኑ ያሳያልም። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በኢራን የቀሩትን መሰረተ ልማቶች ማውደም ገና አልጀመሩም ሲሉ አስጠንቅቀዋልም። ትራምፕ አክለውም በቀጣይ የኢራን ድልድዮችና የኤሌክትሪክ ኃይል ማመንጫዎች ኢላማ እንደሚያደርጉ ገልጸዋልም። ቀድሞውንም በቴህራን አቅራቢያ የሚገኝ ግዙፍ ድልድይ በከፊል መውደሙን ትራምፕ አረጋግጠዋልም። የኢራን ፋብሪካዎች መዘጋትና የሕግ ባለሙያዎች ስጋት በአሜሪካና በእስራኤል ተከታታይ የአየር ድብደባዎች ምክንያት የኢራኑ ሁለት ግዙፍ የብረት ፋብሪካዎች መዘጋታቸው ተገልጿልም። ይህ በእንዲህ እንዳለ ከ100 በላይ ዓለም አቀፍ የሕግ ባለሙያዎችና የቀድሞ ባለስልጣናት የአሜሪካን ወታደራዊ እርምጃ በመቃወም ግልጽ ደብዳቤ ጽፈዋልም። ባለሙያዎቹ አሜሪካ እየሄደችበት ያለችው መንገድ ዓለም አቀፍ ስጋትን እየፈጠረ መሆኑን ገልጸዋልም። የሁቲዎች ጣልቃ ገብነትና የቀይ ባህር ስጋት ጦርነቱ 35ኛ ቀኑን በያዘበት በዚህ ወቅት እስካሁን ድምጻቸውን አጥፍተው የነበሩት የሁቲ አማጽያን ወደ እስራኤል ሚሳኤሎችን በመተኮስ ጦርነቱን ተቀላቅለዋልም። ይህ ደግሞ በባብ አልመንደብ የንግድ መስመር ላይ ከፍተኛ ስጋት ደቅኗል። ተንታኙ መሐመድ አቡበከር እንደሚሉት ሁቲዎች መስመሩን የሚዘጉ ከሆነ በተለየ በወደብ ላይ የተመሰረተችው የኤርትራ ኢኮኖሚ ክፉኛ ሊጎዳ ይችላል። ከሩሲያና ቻይና ጋር የሚደረገው የንግድ ልውውጥም አደጋ ላይ መውደቁን ተናግሯልም። የአፍሪካ ቀንድና የኢትዮጵያ ሁኔታ ጦርነቱ በኢትዮጵያና በኤርትራ መካከል የነበረውን ውጥረት ወደ ለየለት ጦርነት እንዳይሸጋገር ማድረጉን የታዘቡ የፖለቲካ ተንታኞች የአያላት አስተላለፍ እየተቀየረ መሆኑን ይናገራሉ። ሆኖም የዓለም አቀፍ ነዳጅ ዘይት እጥረትና የዋጋ ንረት በአፍሪካ ቀንድ አገራት ላይ የኢኮኖሚ አደጋ መደቀኑ አልቀርም። መላው ዓለም በስጋት የሚከታተለው ይህ ጦርነት ወዴት ያመራል የሚለው አሁን ምላሽ ያላገኘ ጥያቄ ሆኖ ቀጥሏልም። በሚቀጥሉት መረጃዎች ዝርዝሩን እናስደምጣችኋለን። አብራችሁን ቆዩም። ወደ ዝርዝር መረጃ ስንገባም አሜሪካና እስራኤል በቴህራን ላይ የከፈቱት ጦርነት 35ኛ ቀኑን ይዟልም። የዓለም አገራት በነዳጅ ዘይት እጥረት እየተፈተኑ ነው። እስካሁን ድረስ ድምጻቸውን አጥፍተው የነበሩት የሁቲ አማጽያንም ወደ እስራኤል ሚሳኤሎችን በማስወንጨፍ ውጊያውን ተቀላቅሏልም። ምንም እንኳን እስካሁን ያስወነጨፉት 2 ሚሳኤል ብቻ ቢሆንም የአፍሪካ ቀንድ አገራትን ግን እንደ ሆርሙዝ ወሽመጥ ሁሉ በባብ አልመንደብ ይዘጋ ይሆን የሚል ስጋት ውስጥ ከቷቸዋልም። በመካከለኛው ምስራቅ ግጭት አንሳር አላህ በመባል የሚታወቀው ሁቲዎች መሳተፋቸው ከየመን ድንበሮች ባሻገር በአፍሪካ ቀንድ ላይ ትልቅ አንድምታም አለው። የዓለም 15 በመቶ የንግድ መርከቦች እንቅስቃሴ የሚተላለፈት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድን ከዚህ ቀደም በመርከቦች ላይ ያደረሰው ጥቃትና ቀጠናዊ ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ በሆነው የንግድ መስመር ላይ ውጥረትን ጨምሯልም። ኢትዮጵያን፣ ሶማሊያና ኤርትራን ጨምሮ በአፍሪካ ቀንድ አገራት ላይ የሚኖረው ተጽዕኖ ደግሞ ከፍተኛ ይሆናልም። ሁቲዎች በቀይ ባህር ላይ የሚደረጉ የመርከብ እንቅስቃሴን የሚያውኩ ከሆነ የንግድ መስመሮችን ከማስተጓጎል ባሻገር በቀጠናው የጸጥታ ስጋቶችን የሚያሳድግ ሲሆን የኢኮኖሚ ቀውስን ያባብሳል ሲሉ የቀጠናው ተንታኞች ያስረዳሉ። ሁቲዎች በዚህ ጦርነት ውስጥ በርትተው ቢቀጥሉ ለኢትዮጵያና
ሌሎች አፍሪካ ቀንድ አገራት የሚኖረው ስጋት ምንድነው? የኢትዮጵያ ወዳጅ የተባበሩት አረብ ኤምሬት በዚሁ ጦርነት መያዟ በኢትዮጵያና በኤርትራ መካከል የተከሰተውን ውጥረት ወደ ጦርነት እንዳይቀየር አዘግቶት ይሆንስ? በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙከረም ሚፍታ የመካከለኛው ምስራቅ ጦርነት ከባሕረ ሰላጤው አገራት አልፎ የአፍሪካ ቀንድ አገራት ጉዳይ ሆኖ ከርሟል ይላሉ። የአፍሪካ ቀንድ ጉዳይ የሚሆኑባቸው በርካታ መንገዶች አሉት የሚል ዶክተር ሙከረም በአንድ በኩል በቀይ ባህር ዳርቻ የሚገኘው በየመን አብዛኛው ክፍልን ያስተዳደሩ ያሉት የሁቲ አማጽያን መሆናቸውን ያነሳሉ። በኢራን የሚደገፉት የሁቲ አማጽያን ቴህራን ከእስራኤልና ከአሜሪካ ጋር በገባችው ጦርነት ውስጥ የግጭቱ ሁለተኛ ምዕራፍ አድርጋ እንዲሳተፍ እንዳስገባችው መውሰድ ይቻላል ሲሉ ያብራራሉ። መካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊ መሐመድ አቡበከር በበኩላቸው ሁቲዎች በባብ አልመንደብን የሚዘጉ ከሆነ የኤርትራ ምጣኔ ሀብት ክፉኛ እንደሚጎዳ ተናግሯል። 15 ከመቶ የዓለም ንግድ መርከብ የሚንቀሳቀስበት ባብ አልመንደብ የሚዘጋ ከሆነ ምጣኔ ሀብቷን ከወደቦቿ በማግኘት የምትደጎመው ኤርትራ ፈተና እንደሚገጥማት ጨምረው ገልጿል። የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ነው ያሉት ተንታኙ በተለይ ከሩሲያና ቻይና ጋር የምታደርገው የንግድ ልውውጥ በአሰብና በምጽዋ ወደቦች ላይ የተመሰረተ መሆኑን ይናገራሉ። ሁቲዎች ባብ አልመንደብን የሚዘጉ ከሆነ አሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ዘንድ ስለሚኖር ስጋት መፈጠሩ እንደማይቀር ጨምረው አስረድተዋል። የኤርትራው መንግስት በጣም በስጋት የሚኖር መንግስት ከመሆኑ አንጻር ማንኛውም ኃይል በዚህ በኩል መጥቶ ውጊያ መክፈት የለበትም የሚል አቋም እንደማያራምድ ተናግሯል። ኢራን በባሕረ ሰላጤው አገራት የሚገኙ የአሜሪካ ጦር ኃይል ሰፈሮች እንዲሁም የሀገሪቱ መሰረተ ልማቶች አጥቅታለችም። ከዚህም ባሻገር የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዝ ወሽመጥም በመዝጋት የነዳጅ ዋጋ መናር እንዲከሰት አድርጋለችም። ቴህራን በቀይ ባህር ዙሪያ ያሏትን አጋሮች በመጠቀም በባብ አልመንደብ ላይ ጥቃት መሰንዘር የግጭቱ ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችል የፖሊሲ ጥናት ተመራማሪ ዶክተር ሙከረም አስረድተዋል። በርካታ የፖለቲካ ሊቃኗ የተገደሉባት ኢራን የሚፈጸምባት ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባሕረ ሰላጤው አገራት ለማስፋት አማራጭ ተጽዕኖ ማሳደሪያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩትን የሁቲ አማጽያን ወደ ግጭቱ እንዲገቡ ማድረጓን ጨምረው ገልጸዋል። የዓለም የነዳጅ ዘይት ቀውስ ኢኮኖሚያዊ ስጋት ውስጥ የጣላቸው የአፍሪካ ቀንድ አገራት በተለየ ጉዳዩን አሳሳቢ የሚያደርገው የሁቲ አማጽያን በዚህ ጦርነት ውስጥ በቀጥታ መሳተፋቸው ነው። ዶክተር ሙከረም የሁቲዎች ቀጥታ በዚህ ጦርነት ውስጥ መሳተፍ የአፍሪካ ቀንድ አገራትን የዓለም ኢነርጂ ቀውስ በቀጥታ እንዲሰማቸው ያደርጋል ብሏል። የቀንዱ አገራት በርካታ ኢኮኖሚ ዘርፎቻቸው የሚደገፉት በቀይ ባህር በኩል በሚመጣ የነዳጅ ዘይትና የምርቶች አቅርቦት መሆኑን በማስታወት በዚህ መስመር መስተጓጎል ጫናው ከፍተኛ መሆኑን ነው ይላሉ። በተለያየ አጋጣሚዎች ኤርትራ ሁቲዎች ትደግፋለች የሚል ክስ ይቀርብባት እንደነበረ ያስታወሱት አቶ መሐመድ በበኩላቸው የመካከለኛው ምስራቅ ቀውስ ወደ ቀይ ባህር የሚሰፋ ከሆነ አሜሪካና አጋሮቿ በአካባቢው የሚገኙ ደሴቶችን በመጠቀም ጥቃቶችን ለመፈጸም ፍላጎት ማሳየታቸው እንደማይቀር ጠቅሰዋል። ይህ ደግሞ የኤርትራ መንግስት ስጋት ነው ያሉት ተንታኙ አስመራ እነዚህን ደሴቶች ዋሽንግተንና አጋሮቿ እንዲጠቀሙ የማትፈቅድ ከሆነ በጸጥታ ብቻ ሳይሆን በጂኦፖለቲክስም በጣም ትጎዳለች ሲሉ አብራርቷል። ሁቲዎች በመካከለኛው ምስራቅ ግጭት ቀጥተኛ ተሳታፊ መሆናቸው ሌላው ስጋት በሶማሊያ ከሚንቀሳቀሰው አልሻባብ ጋር የአሜሪካን ተጽዕኖ ለመቃወም ትብብር ለማድረግ ስምምነት ያላቸው መሆኑን አንዱ ጉዳይ እንደሆነ የፖሊሲ ጥናት ተመራማሪው ያስረዳሉ። እነዚህ ሁለት አካላት በአፍሪካ ቀንድ ትብብር የሚያደርጉ ከሆነ የአሜሪካና የእስራኤል የቅርብ አጋር የሆኑት የተባበሩት አረብ ኤምሬት ፍላጎቶች ላይ ጥቃት ሊፈጸሙ ይችላሉ የሚል ስጋት እንዳለም ጠቅሷል።
በአፍሪካ ቀንድ ባሉ አገራት ዘንድ እንደተባበሩት አረብ ኤሚሬትና ያሉ አገራት ጠንካራ የሆነ ተጽዕኖ ስላላቸው በመካከለኛ ምስራቅ ያለው ጦርነት የማይረግብ ከሆነ በኤሚሬት ኢንቨስትመንቶች ላይ ሁቲዎች ወይም አልሻባብ ጥቃት ሊፈጽም ይችላሉ ሲሉ ስጋታቸው ገልጸዋል። በኢትዮጵያና ኤርትራ ውጥረት ላይ የሚኖረው ውጤት በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረው ውጥረት ወደ ለየለት ጦርነት አለመሸጋገሩ ለአፍሪካ ቀንድ ያሉ የፖለቲካ ኃይሎች መካከል የሚፈጠር ልዩነት መነሻ ላይ ጥያቄ እንዲያነሱ እንዳደረጋቸው አቶ ሙከረም ይናገራሉ። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች አፍሪካ ቀንድ ውስጥም ባሉ የፖለቲካ ኃይሎች መካከል ያለው የፖለቲካ ልዩነት የፈጠረው መሆን አለመሆኑን እንዲጠይቅ እድል የከፈተ ይመስለኛል። በአፍሪካ ቀንድ የሚገኙ አገራት በፖለቲካ ሊቃኖች፣ በአመራሮች ወይም በአስተዳደሩና በአገረ መንግስቱ መካከል የፍላጎት መጣረስ ኖሮ ወደ ግጭት እንደማይገቡ በከፊልም ቢሆን ፍንጭ የሚሰጥ ነው ብሏልም። የተረጋገጡ መረጃዎች እንድታችሁ ሰብስክራይብ፣ ላይክ እንድታደርጉን በአክብሮት እንጠይቃለን። መልካም ጊዜ እንደላቸውም እንመኛለን።